ምዕራፍ ምን አደረገ? የአቦራ የእንሽላሊት ምዕራፍ ምን አደረገ? ወንድሜ ኢየሱስ ነው የሚወድህ፣ እሱ አዳኝ ነው። ወደ እሱ ከመጣ ሕይወት ታገኛለህ። አትሸወድ። ተረት አታውራ። ለምሳሌ ሳይ ቡኻሪ፣ ሳይ ሙስሊም፣ ጃማት ተርሚዝ፣ ሱናን አቢ ዳውድ፣ ኢብን ማጃ፣ አልምሽካት፣ አልመሲብ እነዚህ የሚባሉ ሙስነድ አህመድ ሐንቢል የሚባሉ ሐዲሶች አሉ። ኢብን ከጥር፣ ኢብን አባስና አልጀላላ የሚባሉ ተፍሲሮች አሉ። ነገር ግን አንድም ቦታ በእስልምና አንድም ቦታ ሰው ከሞተ ገነት ትገባል የሚል አንድም መስረጃ የለም። ሰው ከሞተ ጠቅላላ ገሃነም ይገባሉ። ገሃነም ላይ ተዘጋጅቶ አላህ ነጮችን ወደ ገነት ይወስዳቸዋል፣ ጥቁሮችን ወደ ገሃነም ይጠቅሳቸዋል። ከዛ ለነጮቹ ለአንድ 72 ሴቶችን ይለቃቸዋል። ሴቶች ደግሞ ተሰብስቦ ገሃነም ይገባሉ ማለት። ለምሳሌ እነ ሶፊያ፣ እነ ፋጡማ፣ እነ ሀብዛ፣ እነ አይሻ ጠቅላላ የሙስሊም ሴቶች ወደ ገሃነም ይከታሉ ማለት። አየህ ወንድሜ ህይወት የለውም። እኛ ኢትዮጵያን ደግሞ ጥቁሮችን መልካችን ጥቁር ነው። አሁን እኔ ሙስሊም ቢሆን ገነት ነው ገሃነም ነው የሚገባው? ገሃነም። ለምን? አላህ ቀድሞ ጥቁርን ለገሃነም ብሏል። አየህ ወንድሜ መጽሐፍ ቅዱስ ሲነግረን አይሁዳዊ የለም፣ ግሪካዊ፣ ባሪያ የለም፣ ጨዋ፣ ሴት የለም፣ ወንድ፣ ነጭ የለም፣ ጥቁር፣ አጭር የለም፣ ረጅም፣ ሁሉ በክርስቶስ አንድ ነው ይላል። ወዳጄ ከጂኒ ቤት ና። አየህ ወንድሜ አንድ ነገር ልንገራችሁ። አንድ ወንድሜ እንዲህ አለኝ፣ እባብ ሙስሊም ነው። አያችሁ እባብ ሙስሊም ነው። ከዛ እባቦች ሙስሊም ይላል ሐዲሶች ማለት እነዚህ መጽሐፍቶች እባባት ሙስሊሞች አይደለም። አያ እነዚህ እባብ ሙስሊም ነው። ነገር ግን ወንድም አንተ እኔን እየጠላኝ እባብ አይገደልም ይላሉ። አይሰቀል። እባብን መግደል ገሃነም ይከተዋል። ለምን? እባብ ሙስሊም ስለሆነ። ማስረጃ ለምሳሌ ሳል ቡኻሪ 3144 ላይ እንዲሁ ሱናን አቢ ዳውድና ኢብን ማጃ አልምሽካት አልመሲብ መጽሐፍቶች ላይ በደንብ ስለዚህ ጉዳይ ያወራል። አንድ ነገር ልንገራችሁ ወንድም ከክርስቶስ በላይ የሚወድ ማን? ተመልከት። አልቅምም፣ አላጭስም፣ አየህ አልጠጣም፣ አልሰክርም፣ ባገባም አንድ ሚስት ነው ማገባው፣ 2 እና 3 አላገባም፣ 4 አላገባም። አየህ የክርስትና ሕይወት በጣም ፍቅር ነው። ሰላምና ደስታ አለበት፣ እረፍትና በጎነት አለበት ነው። አየህ ወንድም ለዝሙት ተብሎ 3 እና 4 ሴት አይደለም የምናደርገው ማለት። አየህ ወንድም ኢየሱስን ካመንከው ሰላም ታገኛለህ። ኢየሱስን ካመንከው እረፍት ታገኛለህ። ኢየሱስ ብቻ የዓለም መድኃኒት ነው። ዓለም መድኃኒት ነው። ኢየሱስ ብቻ የሕይወት ምንጭ ነው። አንድ የሚገርም ነገር ልንገራችሁ። የሚገርም ነገር ልንገራችሁ። መጽሐፍ ቅዱሳችን እንዲህ ይላል፣ በእኔ የሚያምን አለ ቢሞት እንኳን የዘላለም ሕይወት አለው አለ። ሙሐመድ ደግሞ እንዲህ አለ፣ እናቴና አባቴ ገሃነም ናቸው አለ። ሳይ ሙስሊም 293 እንዱ ደግሞ በጣም የሚገርም ሳይ አልቡኻሪ ምሽካት አልመሲብ 118 ቮሉም 8 ቡክ ሐዲስ ነምበር 413 ላይ ሙሐመድ እንዳለ እኔ ቢሞት አለ እኛም ሆነ ተከታዮቼ ሁላችንም ገሃነም ቀማሾች ነን። ለምሳሌ ሱረቱል አዕራፍ አንቀጽ 179 ወይም ሱራ 7 አንቀጽ 179 ላይ እንዲላል አየህ ከገሃነም ከሰዎችም በእርግጥ ለገሃነም ፈጠርነን። አላህ ሰውን የፈጠረው ለማን ነው? ለገሃነም ማለት። እግዚአብሔር ይሳ በኢየሱስ ያመኑትን ወደ ገነት አላሳ አመነም አላመነም ሰው ሁሉ ገሃነም ቀማሽ ይላል። አሁን ደግሞ ሱረቱል መርየም አንቀጽ 72 ይላል። ሱራ 19 አንቀጽ 7 ይላል። እንዲላችኋል የሚገርም ነገር ማለት አያችሁ። ሰው ልጅ ሰው በጣም የሚገርም ግን ካቀውለ እናንተ ሁላችሁ ገሃነም ወራሾች ናችሁ ይላል። ሰው ሁሉ ወዴት ይሄዳል? ገሃነም ይገባል። አየህ ወንድም ኢየሱስ እኮ ይወድሃል። ከናጣቲ ከነበደሊ ለአንተ ያጣት በመስቀል ላይ መስዋዕት ሆነ። እርሱ አምላክ ሆኖ ሳለ ፈጣሪ ሆኖ ሳለ አዳኝ ሆኖ ሳለ ስጋ ለብሶ ምድርም ጠርቷል። መጽሐፍ ሲናገር ወደ ኤፌሶን መልእክት ምዕራፍ 2 ቁጥር 6 ይላል እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል መቀማት እንደሚገባ ነገር አልቆጠሩም። ራሱን ባዶ አደረገ፣ በመስቀል ሞትም ሕያው ሆኖ ራሱን አዋረደ።